ለምን ነው የምታለቅሽው? ስለቸገረሽ ይሄ ምንድን ነው ውስጥ ላይ ያለው? ምን ልታረጊው ነው? ይሄ ቤት ኪራይ ስንት ነው? 1700 ብር ነው የምትከፍይው? እነዚህ ልጆችሽ ናቸው? አይዞሽ የለም ባባዬና ተነስ። አባታቸውስ ታሞብኝ ነው። ቤት ነው ያለው? አይደለም እሱ እኔ ጋር አይደለም፣ ጸበል ነው ያለው። ጸበል ነው ያለው? የት ጸበል ነው ያለው? ወንድምየው ጋር ሰናነው። ልናገኘው እንችላለን? እሱም ይቻላል። አሁን ይሄን ከቤት ይዘሽ መተሽ ነው? አዎ ለመሸጥ? ስንት ነው የሚሸጠው ይሄ ድስቱ? 1000 ቀሚሱ 800። ይሄ ደግሞ 1200 አላልኩ? ይሄ ቀሚሱ ያንቺ የምትለብሺው ቀሚስ ነው? እስኪ አባ ክፈትልኝ ቀሚሱ። እሱ ስንት ብር ነው? 800። ኦኬ። ይሄኛው እንትኑስ ድስቱስ? ድስቱ 1400 በጠቅላላ ስንት ብር? በጠቅላላ ስንት ብር ነው? 8 እና 1200 ደግሞ 1200 ማለት ነው። ስልክ አለሽ? አለኝ። ስንት ነው ስልክሽ? 09 21 ነው ስልክ ቁጥሯ። ና ባባ አንተ ነገር ተነስ፣ ቶሎ በል እሺ። ተነስና ንገረኝ። ስንት ነው ስልኳ? 09 60 37 06 22። እሺ ድስቱን አትሽጪ፣ ወደ ቤት ይዘሽ ሂጂ። ልብሱንም አትሽጪ፣ እሺ ልበሽ። ይሄ የኢትዮጵያ 3000 ብር ነው። እሺ ያዢ፣ የኢትዮጵያ 3000 ብር ነው ያዢ። ምን አልከኝ ባባ? ምን እያልክ ነው? ወደ ቤት? የት ነው ቤታችሁ አሁን ያለው? 05 ናችሁ? ኦኬ። እሱን 3000 ብር ቤት ኪራይ ክፈይና ስልክሽን ልያዝ። ለበዓል እኛ ምን በላውን ከኛ ጋር ትበያለሽ፣ እንጠይቅሻለን። ስልኳ ስንት ነው? 09 60 37 06 22 0960 37 06 22 እሱ ላይ እሱም ቤት ኪራይ ክፈይ ለበዓል። በዚህ ስልክ ደውዬ አገኛቸዋለሁ። እሺ በዚህ ስልክ ደውዬ ችግር የለም አትሽጪ፣ ወደ ቤትሽ ይዤሽ ልበሽ። ለመሸጥ እቃውንና እንትኑን ለመሸጥ የወጣሽበት ምክንያት ምንድን ነው? ችግሮኝ ነው አባዬ። እሱ ታሞብኝ ስራ ካልሰራም ከየት ይመጣል? ይሄም አራስ እኮ ነኝ። ስንት ወር ነው እሱ? ገና 2 ወሩ ራስ ወርና እኔ አራስ ነኝ እኮ። በጣም ችግሮኝ እኮ ብለምን እኮ ሰውን ቡነት ብሎ አይሰጥም። ውሸት ይመስለኛል አባዬ። እኔም በጣም ከብዶኝ ነው ለዛ እኮ ነው መላእክት እኮ ባባይ አይዟችሁ። አንተ ትማራለህ? አትማርም? ለምን ነው የማትማረው?
እሱ ከታመመ በኋላ ትቻለህ። አባትህ ከታመመ በኋላ ትምህርትን ታውቅ? መች ነው የተውከው? ቆይቷል። እሱ 6 ወር ነው እንዴ ነው እሱ ከታመመ። የት ትማር ነበረ? እዛው ነበር። ኦኬ። ስንተኛ ክፍል ነበር የምትማረው? 4ኛ ክፍል። ትምህርትን መቀጠል ትፈልጋለህ? ትምህርትን መማር ትፈልጋለህ? መቀጠል ትፈልጋለህ? የሚያስተምር ሰው ደውሎ ያግኝ? እሺ። እሱ ይማራል? አንተም ትማር ነበር? ናስ ስንተኛ ክፍል ነበር ካንተ? አይ ገና ነው አባዬ፣ አንድ ክፍል አልገባም። ስንት አመቱ ነው? 7 አመቱ። ኦኬ። እሺ በቃ አሁን ምን ታረጋላችሁ? እቃችሁን ይዛችሁ ሂዱ። ነገ ከሰዓት በኋላ ደውዬ አገኛቸዋለሁ። እሺ። ቤት ኪራይ ክፈይ። አይዞሽ። እሺ አመሰግናለሁ። እሺ ይዛችሁ ሂዱ። እቃችሁን ይዛችሁ ሂዱ። ተነሱና ይዛችሁ ሂዱ። ሰላም ጋር። እሺ እሺ አንዳንድ ጊዜ መጥቻ አጥባለሁ ከፈለጋችሁ እናንተ ጋር ማለት ነው። መታወቂያ ማለት ነው። ችግር የለም። አንዳንድ ስራ መጥቻ አይዞሽ። አሁን በያዝኩት ስልክ ደውልላችኋለሁ። እሺ ቻው። አይዞሽ። ቻው ባይ። ቻው Thank you.